አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የነጃት ተከታታይ ቪዲዮ በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። አገራችንንም ሰላም ያደርግልን። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። የትም ሳትሄዱ ተከታተሉ ማለት ነው። ዛሬ እንግዲህ ይጠቅማችኋል ትወዱታላችሁ ብዬ የማስበው ነገር ኑር ይዤላችሁ መጥቻለሁ። ይህንም ኑሮን ማሸነፍ ከፈለክ ወይም ከፈለግሽ ማድረግ ያለብሽን 5 ነገሮች ኑሮህን ለማሸነፍ ወይም ለማሸነፍ የፈለገ ሰው 5 ነገሮችን በትክክል ማዳመጥ ይኖርበታል። ይህም የለውጥ የኑሮ ህይወት ለውጥ ይኖራል ማለት ነው። አንደኛ ከሀብታሞች ጋር አትዋል። አዎ ብዙ ጊዜ ከሀብታሞች ጋር የምንውል ከሆነ ጥሩ ጥሩ የሚበሉ ከሆነ ጥሩ ጥሩ የሚለብሱ ከሆነ ጥሩ መኪና የሚነዱ ከሆነ ጥሩ ሽቶ የሚነዱ በሀያታቸው ውስጥ በቃ ሀብታም ስለሆኑ ያንን ነገር ገንዘባቸውን አውጥተው ለሚፈልጉትና ለሚወዱት ነገር ስለሚያደርጉ ሀብታሞችን ከተመኘህ ኑሮህን ማሸነፍ ወይም ማሸነፍ አትችልም። ምክንያቱም በተሞክሮችን እኛ ሀብታም ብለን የምንለው ብዙ ሀብት፣ ብዙ ገንዘብ፣ ብዙ ቤት፣ ብዙ ነገር ያለው ይመስለኛል። ግን ይህ አይደለም። እናንተ የሌላችሁን እነሱ ያላቸውን ነገር መጠቀም በሚጀምሩበት ሰዓት እናንተም እንደነሱ መሆን ትፈልጋላችሁ። ስለዚህ ሀብታሞችን ጋር አትዋሉ። ምክንያቱም ደግሞ ሀብታሞች ጋር አብዛኛውን ጊዜ ብዙ ጊዜ የምትውሉ ከሆነ እናንተ ድሃ ከሆናችሁ አጫዋቾች ያደርጓችኋል። አጫዋቾች ማለት በእናንተ ብዙ ነገር ይጠቀማሉ። እናንተን በስራም ሆነ በገንዘባችሁ ሆነ በቃ እናንተን እንደ ኳስ ይጫወቱባችኋል ማለት ነው እንጂ ስራ አያሰሯችሁም፣ ስራም አያስተምሯችሁም። እንደነሱ ገንዘብ እንዲኖራችሁ አያደርጓችሁም። ገባችሁ? እና ትልቁ ነገር ሀብታም ጋር መሆን ሀብታም እሆናለሁ ብላችሁ እንዳትሞኙ ነው ትልቁ ነገር ማለት ነው። ኑሮን ማሸነፍ ከድሃ ተነስታችሁ ድሃ ጋር ውላችሁ ድሃ ያደረገውን ነገር ድሃ የሰራውን ነገር ከሰራችሁ እናንተ ቶሎ ታድጋላችሁ ማለት ነው። ሁለተኛውና ሌላው ደግሞ ቆንጆ ሀሳብ ተስፋ ከቆረጡ ሰዎች ጋር አትዋሉ። ተስፋ የቆረጡ ሰዎች ጋር ከዋላችሁ እናንተ ሞራላችሁም ተስፋችሁም ምኞታችሁም ይሞታል። ስለዚህ እንደ አዲስ ኢነርጂ እንኳን አውጥታችሁ ለመኖር ወይም ለመስራት ወይም ለማግኘት ተስፋ ትቆርጣላችሁ። የምታዩት ነገር የምሰሙት ነገር ያለው ሁኔታ ተስፋ የሚቆርጡ ሰዎች ጋር አብዛኛውን ጊዜ ከሆናችሁ አብዛኛውን አምሹር ተስፋ ትቆርጣላችሁ። በህይወታችሁ ተስፋ ትቆርጣላችሁ። በፍቅራችሁ ተስፋ ትቆርጣላችሁ። በስራችሁ ተስፋ ትቆርጣላችሁ። ይህን እንደዚህ አይነት ነገር ተስፋ የሚያስቆርጡ ሰዎች ጋር አብዛኛውን ጊዜ አትዋሉ። ምክንያቱም የእናንተ ኢነርጂ የእናንተ ተስፋ ገና ስለሆነ እችላለሁኝ፣ አደርገዋለሁኝ፣ እሰራዋለሁኝ፣ እሆናለሁኝ ብላችሁ ውጤት ተስፋ ያለው ሰው ጋር መኖር ይሻላችኋል እንጂ ተስፋ የሌለው ህይወት
ተስፋ የቆረጡ ሰዎች ጋር አትኑሩ። ይህም የኑሮ ማሸነፍ ስኬታማ ልትሆኑ አትችሉም። ሶስተኛው ዘመድም ሆነ ጓደኛም አብዝተህ አትሂድ። የሰው ቤት የሰው ነው መሆኑን እወቅ። ብዙ ጊዜ ዘመድ ያላቸው ሰዎች በዘመዶቻቸው እየኮሩ፣ በዘመዶቻቸው እየተመኙ፣ በዘመዶቻቸው እየተመኩ የራሳቸውን ህይወት ያበላሹ ሰዎች አሉ። የራሳቸው ማንነት ያጡም አሉ። ስለዚህ ይሄ ዘመድ መኖር፣ ጓደኛ ማብዛት፣ አዘውትሮ ከጓደኛ ቤት ከዘመድ ቤት መሄድ የራስን ማንነት የራስን ህይወት ማጣት ማለት ነው። እቤታቸው ብንሄድ ምን እናደርጋለን ብላችሁ ለምትሉት እነሱ የሚሰሩትን እነሱ የሚያደርጉትን ነገር እናንተ ተመልካቾች ወይም አዳማጮች ናችሁ እንጂ መስራት ስለማትችሉ ዘመድ አታብዙ። ዘመድ አታብዙ ማለት በቃ በዘመድ ተስፋ አታድርጉ። እከሌ ውጭ ሀገር አለች እና ብር ትልክልኛለች እንዲህ አደርጋለሁ። እከሌ እህቴ ሳውዲ አረቢያ አለችና ብር ከላከችልኝ ሱቅ ከፍታለሁ። በዘመድ የምትመኩ ሰዎች ወይም ጓደኛችሁ ኢንጂነር ስለሆነ በሱ ስር ተጠግቼ እኖራለሁ ወይም እሱ ይሰጠኛል፣ እሱ እኮ አለኝ ጓደኛ አለኝ ብላችሁ የምትመኩ ሰዎች ይህም ለኑሯችሁ ሽንፈት ይሆናል። ኑሯችሁን ማሸነፍ የምትችሉት እናንተና እራሳችሁ በመነሳት ነው። አራተኛ በጣም ወሳኝ የሆነው ነገር ስለ ማንኛውም ጓደኛህም ሆነ ስለ ስራ ባልደረባህ ስራ ላይ ያለህን ቅሬታ አትናገር። እንደተመቸው ሰው ፈገግ በል። በጣም የትም ቦታ ወሳኝ የሆነ ነገር ህይወትን ሊለውጥ የሚችለው ነገር ምን አለ መሰላችሁ? ማንኛውም ስራ ላይ ሆናችሁ ማንኛውም ቦታ ሆናችሁ ለስራ ባልደረቦቻችሁ ለሌላ ሰውም ቢሆን የስራውን የምትሰሩትን ስራ መጥፎነት የምትሰሩትን ነገር ደስተኛ እንዳልሆናችሁ ቅሬታ እንዳላችሁ እንዳልፈለጋችሁ ስራውን እንዳልወደዳችሁት አትናገሩ። ይሄ በህይወት ወይም በኑሮ ላይ ትልቅ ተጽዕኖ አለው። እውነቴን ነው። አይደለም ለሰው ተናግረህ ራስህ መጥፎ ነው ይህ ስራ እኮ ለእኔ አይሆንም ብለህ ካልክ አይምሮህ ሊቀበል ስለማይችል የኑሮ ማሸነፍነት አታገኙም ወይም አታገኘውም። ለምሳሌ መዳም ቅመም ቤቶች የሚሰሩ ሴቶች ሌት ከቀን ከእንቅልፋቸውን ሳይተኙ ፎቅ መሬት ሰርተው ምግብ ሰርተው ቤት አጽድተው እንዲሁም 24 ሰዓት ቆመው የሚሰሩ ሰዎች አሉ። ስለዚህ ይህን ነገር ለሌላይቱ ተጽዕኖ ያድርባታል። እንዲሆንኩ እንዲህ ነው የምሰራው ብላችሁ ቅሬታ አታቅርቡ በስራችሁ። ምክንያቱም አእምሮችሁ እንዳልቻላችሁ፣ እንደማትሰሩ፣ እንደማያልፍላችሁ ወይም እንደማትችሉ ስለሚነግራችሁ ራሳችሁን ማሳመን ግድ ይላል። ለሰውም የስራ ቅሬታ ነው ብላችሁ አትናገሩ። ለቅርብ ጓደኞቻችሁ፣ ለዘመዶቻችሁ እኔ እኮ እንዲህ ነው፣ እኔ እኮ የምሰራው እንደዚህ ነው፣ እኔ እኮ የማደርገው እንደዚህ ነው እያላችሁ አታውሩ። አምስተኛውና ሌላ ዋነኛው የኑሮ ማሸነፍን ከፈለግሽ ወይም ከፈለግ ሌላው ሊጠቅማችሁ የሚችለው ነገር ሌላው ደግሞ የበታችነት የሚሰማው ሰው ሁሌም ያንተ ስራ
ይተቻል። ስተቱ ቦታ አትስጠው ይላል። የበታችነት የሚሰማው ሰው ሁሌም ያንተን ስራ ይተቻል። ለትችቱ ቦታም አትስጡት። ይሄ ነገር እውነቴን ነው። ከአንዱ ቤት አንዱ ቤት እንኳን ስትሄድ ወይም ሴቶች ተሰብስበን ወጥ እንኳን ስንሰራ እኛ የሰራነው ሽሮ ወጥም ሆነ ስጋም ሆነ ሌላይቱ ትተቻለች ወይም ወንዱ ይተቻል። ለእንደዚህ አይነቱ ደግሞ ቦታ አትስጡት። ራሳችሁን አታሳንሱ። በእናንተ በሰራችሁት ነገር የምትኮሩ ሌላም ቦታ ሄዳችሁ መስራት እንደምትችሉ እንደምትመሰገኑ በወጥ ስራ ብቻ ሳይሆንም ደግሞ የተለያዩ ስራ ሰርታችሁ እራሳችሁን ማሸነፍ መለወጥ እንደምትችሉ አሳዩአቸው። ሁናችሁ አሳያችሁ። የበታችነት ስሜት ወይም አልችልም ማድረግ አልሆነልኝም እኔ እኮ አላቅበትም የሚለውን ሌላው ሰው እንደሚችለው ሆኖ እናንተ እንደማትችሉት የበታችነት ስሜት እንዲሰማችሁ የሚያረጉ ሰዎች ጋር አትዋሉ። ይህንን 5 ነገር ከተጠቀማችሁ እውነቴን ነው አንተም ሆንክ ወላ አንቺ ህይወታችሁ በአንድ ጊዜ ኢሚዲየትሊ እንደሚቀየር ወይንም ራሳችሁን ሆናችሁ የበለጠ ጥሩ ሆናችሁ ኮንፊደንስ ኖሯችሁ ህይወታችሁን ሀያታችሁን የምትኖርበት ጊዜ ይሆናልና ቅርብ ጊዜ ነው። ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙሃን አሳውቁት። ብዙሃኑን ደግሞ ይማርበታል፣ ይወዱታል፣ ትምህርቱን በቀላሉ ያገኙታል፣ ይለወጡበታል። ለዛሬ ይዤላችሁ የመጣሁት ይህንን ኑሮን ማሸነፍ የሚል ስለሆነ ዛሬ አሰላሙ አለይኩም። በሌላ ቪዲዮ መለስ